ሌላ ሰበር ዜና ሌላ ጥቃት በኩዌት በአቡዳቢ እንዲሁም ደግሞ በተለያዩ አካባቢዎች ላይ በዚህ ሰዓትም በኩዌት እንዲሁም ደግሞ በተለያዩ አካባቢዎች ላይ የሳይረን ድምጽ እየተሰሙ እንደሆነ እየተመለከትን እንገኛለን። በዛ አካባቢ የምትኖሩ ኢትዮጵያውያንም የበለጠ ጥንቃቄ እንድታደርጉ መልእክት ማስተላለፍ ፈልጋለሁ። ኩዌትም እንግዲህ በዚህ ሰዓት የሳይረን ድምጽ ለዜጎቿ እያሰማች ትገኛለች። በኩዌት መንግስት በኩል የተሰጠ ምንም አይነት መግለጫ ባይኖርም ግን በኩዌት በባህሬን እንዲሁም ደግሞ በአቡዳቢ ላይ የሚገኙ የአሜሪካ የጦር ቤዞች በሚገኙበት አካባቢ ላይ ኢራን ጥቃት ሰንዝራለች የሚሉ ዜናዎች ከተዘዋወሩ በኋላ ነው በእነዚህ አካባቢዎች ላይ የሳይረን ድምጽ እየተሰማ እንደሆነ የተነገረው። በዛ አካባቢ ላይ እንግዲህ ጥቃት ተሰንዝሯል፣ እንዲሁም ደግሞ የተወነጨፈው ሚሳኤል አርፏል የሚሉ መረጃዎች እንደምትመለከቱት በምስልም እየወጡ ይገኛሉ። ነገር ግን በዚህ ሰዓት በባህሬን ውስጥ የሚገኙ ዜጎች እንደተጨነቁ ጭምር ነው እየተነገረ የሚገኘው። ከፍተኛ የሆነ የሳይረን ድምጽም ጭምር እየተሰማ እንደሆነ ነው እየተነገረ የሚገኘው። በተያያዘ ዜናም እንግዲህ የየመኑ ሁቲ ቡድን ማለት ነው የኢራንን ጦርነት ይቀላቀላል ማለትም ደግሞ ከኢራን ጎን ቆሞ እስራኤል ላይ ጥቃት እንደሚሰነዝር ጭምር ነው እየተነገረ የሚገኘው። በቀጥታ እስራኤል ላይ ባይሆንም የአሜሪካን የጦር እንዲሁም ደግሞ የተለያዩ መርከቦች በአካባቢው ላይ የሚተላለፍ ከሆነ እንደተለመደው ማለት ነው ጥቃት እንደሚሰነዝር ይፋ አድርጓል። በዚህና በሌሎች አዳዲስ መረጃዎች በድጋሚ መልሳሌ ፕላስ ምልክቷን መጫናችሁን አትርሱ። መልካም